የምስራች አቤል አቡና ተፈቷል። በዚህ አጋጣሚ ከእውነት ጋር ከሀቅ ጋር የቆማችሁ ሰዎች ያለ መክሰራችሁን ልነግራችሁ ፈልጋለሁ። መቼም አትከስሩ። ቤተሰቦቹ፣ ባለቤቱ፣ ወንድሞቹ፣ ጓደኞቹ ሁላችሁም የምታውቁት የምታምኑት በሐቀኝነቱ የምታምኑ ሰዎች እንኳን ደስ ያላችሁ ማለት እወዳለሁ። በዚህ አጋጣሚ ግን አንዳንድ ጥያቄ መጠየቅ ያስፈልጋል። ሐሰተኛ ነቢያት ህዝብ ላይ በእምነት ስም የሚያደርሱትን ግፎች ለህብረተሰብ ስንናገር ስም የላቸውም፣ ስሜ ጠፋ ብሎ ይከሳሉ። በድርጅት ስም ፍቃድ አውጥተው ህብረተሰብን አጥንቱ ሲቀር ይገጡታል። በማስረጃ ስናረጋግጥላቸው ይከሱናል። መክሰስ መብት ነው። እነዚህ እንገላችኋለን፣ እናጠፋችኋለን ከሚሉ ከንቶች የተሻሉ ናቸው። መክሰስ መብት ነው። ነገር ግን ክሱን የሚቀበለው አካል ያን ሰውዬ ከመያዙ በፊት ምርመራውን መቀጠል፣ ማረጋገጥ፣ ማስረጃዎችን ማሰባሰብ ይጠበቅበታል። እነዛ ማስረጃዎች በእርግጥ ለመክሰስ ያበቁኛል ወይ የሚል ደረጃ መደረስ ይኖርበታል። ነገር ግን ይሄን ሳያደርጉ አፈፍ አድርገው ይይዛሉ። አፈፍ ካደረጉ በኋላ 48 ሰዓት የማሰር መብት ስላላቸው ከ48 ሰዓት በኋላ ፍርድ ቤት ያቀርባሉ። የሚያደርጉት ነገር የቀነ ቀጠሮ መጠየቅ። 14 ቀን ተፈርዶባታል። 14 ቀን ይጠይቃሉ። ቢበዛ አንዳንዴ 10 ቀን አንዳንዴ 8 ቀን ፍርድ ቤት ይበይንላቸዋል። በሚቀጥለውም ቀጠሮ እንደገና ክስ አይመሰሩት። ቢኮዝ እዚህ ጋር ምን ይታየኛል መሰላችሁ? የያዙት ጭብጥ ለክስ የሚበቃ አይደለም። የያዙት ጭብጥ መንግስት ላይ የሚያደርሰው ጉዳት ኖሮ አይደለም። ይሄ ነው የሚታየው። ጭብጡ ለክስ የሚበቃ አይደለም። ከነዚህ ከህግ አካላት ጋር መሞዳሞድ ደረጃ ስለተደረሰ እንጂ ያ ሄዶ ፍርድ ቤት ነፃ ነህ ይለዋል። ሀገር ምድሩ በሌባ በተወረረበት ሀገር ላይ እንደ አቤል አቡና ያሉ ንጹህ ሰዎች እስር ቤት ይቆያሉ። እስር ቤት በሚቆዩበት ሰዓት የኢኮኖሚ ጉዳት ይመጣባቸዋል፣ ሶሻል ጉዳት ይመጣባቸዋል፣ የተለያዩ ጉዳት ይመጣባቸዋል። በእርግጥ ሰው ጎዳ አልጎዳ ምንም የሚያመጣው ነገር የለም። የመጨረሻ ሊያደርግህ የሚችለው መግደል ነው። በተፈጥሮም ትሞታል። ነገር ግን ሄዶ ፍርድ ቤት ነፃ ነው ሲለው እነዚህን ጉዳቶች ማን ነው የሚከፍለው? ይሄን እንጠይቃለን።